ተለውጦ የመከባበር ጊዜ የምስራች እንድንባል ለዚህ ገብርኤልን ልንጠራ እዚህ ተሰባስበናል። ይሄ ብቻ አይደለም፣ በእያንዳንዳችን የነደደ እሳት አለ። በማወቅም ባለማወቅም ያነደድነው እኛ ያነደድነው ሌሎች ያነደዱት ከውጭ የነደደ ከውስጥ የነደደ እሳት አለ። የነደደውን እሳት እኛ ማብረድ አንችልም፣ ማንደድ እንጂ ማብረድ አልተሰጠንምና ስለዚህ የነደደውን እሳት ማብረድ የምትችል ባይበርድም በነደደው እሳት በሞገስ ማኖር የምትችል አንተ የእግዚአብሔር ባለሟል ቅዱስ ገብርኤል ሆይና ለማለት ነው። በእምነት ጉልበት መጽናት ያስፈልገ ሚጠሉን የቁጣ ፊት የሚያሳዩን የሚገላምጡን አይኖች ብዙ ናቸው። አለባበሳችን የሚደብራቸው የአይነት ባህላችን የሚቀዘቅዛቸው በጣም ብዙ ናቸው። እነዚያን ለውጦ ታቦት ራፋቸውን የሚያላቅቁ ስዕል የሚቀዱ ባለማወቅ እግዚአብሔር ጋር የሚጣሉትን ለናቡከደነጾር ለውጦ ሕዝበ እግዚአብሔር አካለ እግዚአብሔር አመስጋኝ ማድረግ እንዲችል የኔና የናንተ እምነት ጉልበት አለው። ወገኖቼ ማንንም ከመውቀስ ማንንም ከመክሰስ ማንንም ከመዝለፍ ባገኘነው አጋጣሚ የኛን እምነት ከፍ ማድረግ ጉልበታችን ጠንከር ማድረግ የኛ የጸናው እምነታችን ጉልበት ያለው እምነታችን ኃይል ያለው እምነታችን አሕዛብን አማኝ ያደርጋል፣ እሳቱን ያነዳል፣ ገብርኤልን ያወርዳል። የእግዚአብሔር ምሕረት ቸርነት ለሀገራችን ለሕዝባችን ያሳያል እና በሰላም እንኖራለን። የእግዚአብሔር ቸርነት የመላኩ ተራዳይነት የቅዱሳን የሦስቱ ሕፃናት እምነት ከሁላችን ጋር ይሁን። ለዓመቱ ያድርሳችሁ፣ እምነታችሁን ያጽናላችሁ። እግዚአብሔር ይስጥ።